በዕለቱ የምናገርበት ሐሳብ የሐዋርያት ሥራ ምዕራፍ 2 ከቁጥር 41 ጀምሮ እስከ 47 ድረስ ያለው ይሆናል። ወገኖች ብዙ ጊዜ ስለ ተሐድሶ፣ ስለ ለውጥ እንናገራለን፣ እናወራለን፣ እንጸልያለን፣ እናስባለን፣ እንነጋገራለን። ግን ወዴት ነው የምንለወጠው? ምንድነው የሚለወጠው? ስለ ለውጥ ስናወራና ስለ ለውጥ ስናስብ ወዴት ነው የምንለወጠው? የት ነው ያለነው? ደግሞ ወዴት ነው የምንለወጠው የሚለው ብዙ ጊዜ አናስተውለው። ለዚህ ነው ለውጥ የሚጠይቀውን ዋጋ ለመክፈል ፈቃደኛ የማንሆነው፣ ወይም ደግሞ ለውጥ የሚጠይቀንን ዋጋ ለመክፈል እጃችን ወደ ኪሳችን፣ ሕይወታችን ወደ ሕይወታችን፣ ወደ ቤታችን የማንገባው። ይህንን ዋጋ ለመክፈል የማንፈቅደው ለዚህ ባገኘንበት ቀስት እየወረወርን የምናከብ ከሆነ ለውጥ አይኖርም። ለውጥ ግን ያልፋል። ባነበብኩላችሁ የመጽሐፍ ቅዱስ ክፍል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በመጀመሪያው ምዕራፍ ላይ እንደሚናገረው 40 ቀንና 40 ሌሊት እየታያቸው ከነሱ ጋር አሳለፈና ስለ እውነት ነገር እርግጠኛ አድርጓቸውና ነግሯቸው ከነሱ እንደሄደ እንዳረገ መጽሐፍ ቅዱስ ይነግረናል። ወደ እነርሱ መጥቶ ጌታ ኢየሱስ ክርስቶስ ለእነሱ ሁለት ነገር ላይ እርግጠኛ አድርጓቸዋል። የመጀመሪያው ነገር ስለ እግዚአብሔር መንግሥት ነገር፣ ስለ እግዚአብሔር መንግሥት ነገር። በሁለተኛ ደረጃ ደግሞ እርግጠኛ ያደረጋቸው የእርሱ ሕያውነት ወይም ደግሞ ትንሣኤውን በተመለከተ ጌታ ኢየሱስ ክርስቶስ እርግጠኛ አደረጋቸው። ያላቸውን ጥያቄ ሰማ፣ ያላቸውን ማግኘት ሰማና ከጨረሰ በኋላ እርግጠኛ አድርጓቸው አደረገ ጌታ ኢየሱስ ክርስቶስ። ወገኖቼ እነዚህ ሰዎች ስለ እግዚአብሔር መንግሥት ነገር ጌታ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከእነሱ ጋር ቆይቶ በደንብ ስለነገራቸው፣ ስለ ትንሣኤው እርግጠኛ ስላደረጋቸው ቀጥሎ ተልእኮ ሰጣቸውና ይህንን ተልእኮ ግን መፈጸም የምትችሉት፣ ይህን ተልእኮ በዳር የምታደርሱት፣ በዚህ ተልእኮ ደግሞ ውጤታማ የምትሆኑት መንፈስ ቅዱስ ሲመጣ ነው፣ መንፈስ ቅዱስ በእናንተ ላይ ሲወርድ ነው አላቸውና ጠብቁ ብሏቸው ሄደ። እነዚህ ደቀ መዛሙርት 3 ቀን 1 ቀን ለሰዓታት የመጠበቅ ትዕግስት ያልነበራቸው እነዚህ ደቀ መዛሙርቶች ጌታ ኢየሱስ ክርስቶስ ስለ እግዚአብሔር መንግሥት ነገር እርግጠኛ አድርጓቸው ስለነበረ፣ ስለ ትንሣኤው ደግሞ እርግጠኛ ሆነው ስለነበሩ 10 ቀን መጠበቅ አልከበዳቸውም። 10 ቀን መጠበቅ አልታከታቸውም። በራቸውን ዘግተው ለ10 ቀን ይጠብቁት ነበር። የሚጠብቁት ጌታ በድንገት ወደ ነበሩበት ቦታ መምጣት ጀመረ። እዚህ ጋር አንድ ነገር ሹክ ልበላችሁ። የመጠበቅ አቅም ያገኙት ከተማሩት ትምህርት የተነሳ ልባላችሁ ሰው የመጠበቅ አቅም ያገኙት ስለተማሩት ትምህርት እርግጠኛ ስለሆነ ወገኖቼ እነዚህ ሰዎች በጸሎት በአንድ ልብና መንፈስና የመጠበቅ ሕይወት የሚጠይቀው ነገር አሟልተው በመጠበቅ መኖር እንደቻሉ፣ መቆየት እንደቻሉ በመጽሐፍ ቅዱስ ውስጥ እንመለከታለን። የመጠበቅ ጉልበት የሚመነጨው ከተማርነው ትምህርት ብቻ። የመጠበቅ ጉልበት የሚገኘው የምንጠብቅበት ምክንያቶቻችን ሲለወጡ። ልባላችሁ ደቀ መዛሙርቱ ጌታ ኢየሱስ ክርስቶስን ሲከተሉ በትክክል ተከትለውታል። ግን ይከተሉበት የነበረው የመጀመሪያው ምክንያታቸው የእስራኤል መንግሥት ነው። መቼ ነው ለእስራኤል መንግሥትን የምትመልሰው? ከ3 ዓመት ተኩል አገልግሎት በኋላ። አጓዳኝ ምክንያታቸው ላታነው ነበር።
ምክንያቶቻችን በትክክል ሲቀየሩ፣ ምክንያቶቻችን በትክክል ሲታዩ፣ ምክንያቶቻችን የኛ ሳይሆኑ የሰማይ ሲሆኑ፣ ምክንያታችን የእግዚአብሔር መንግሥትና ትንሣኤው ሲሆን መጠበቅ አይችልም። እግዚአብሔር በዚያ ቀን ይባርካል። ዘገየ ይብል እነዚህ ሰዎች የከበባቸው ነገር የሚያስፈራ ቢሆንም፣ ውጪ የሚወራው የሚያስፈራ ቢሆንም፣ አሁን ግን እርግጠኛ ስለሆኑ፣ አሁን ግን ምክንያት ስለቀየሩ እንደ ሰው ቢፈሩም እንኳን በራቸውን ዘግተው መጠበቅ ጀመሩ። መጠበቅ የተገባቸው ኢየሱስ ክርስቶስ ለዘላለም ጌታ። የእግዚአብሔር መንግሥት በጣም ደስ የሚል በራሱ በጣም ረጅም ሰፊ ጊዜ የሚወስድ ሀሳብ ቢሆን እንዲያው በጥቂቱ ለመናገር ወገኖቼ፣ ስለ እግዚአብሔር መንግሥት ሲገባ ሕይወትን፣ ዓለምን የምናይበት እይታ ይቀየራል። ስለ እግዚአብሔር መንግሥት ሲገባ የእግዚአብሔር መንግሥት ብሎ መጽሐፍ ቅዱስ መብልና መጠጥ አይደለችም፣ በመንፈስ ቅዱስ የሆነ ደስታ ነው እንደሚል ደስታ ፍለጋ የተለያየ ቦታ አለ። የምድራዊ መንግሥት ሁኔታ የእግዚአብሔር መንግሥት ሁኔታ አይገልጥም፣ ደግሞ ማያሳይ። ስለዚህ ምንም ሊፈጠር ይችላል። ስለ እግዚአብሔር መንግሥት የገባው ሰው ግን ጽኑ ነገር እየተናወጠ እሱ ግን በዚያው ላይ ጸንቶ መጠበቅ ይችላል። በጌታ ኢየሱስ ክርስቶስም የእግዚአብሔር መንግሥት ነገር ወደ ቤታችን ይግባ። ልጆቻችንን ያገኝ፣ ትውልዳችንን ያገኝ። በጥቂት ነገር እየጣሉ ይፈነጥጡ የነበሩ ሰዎች ስለ እግዚአብሔር መንግሥት ነገር በደንብ ሲገባቸው እይታቸው ተቀየረ። ዛሬ እግዚአብሔር እይታችንን ይቀይር። ስለ እግዚአብሔር መንግሥት ነገር ሲገባ ነገር ቢናወጥ ሀሳብ አትቀይር፣ አቋማት ለውጥ፣ የያዝከውን አትጥል። ሐዋርያት መልእክት ተቀብለዋል። የሚጠብቁት ነገር አለ። እንዳልኩት የሚታየውና የሚሰማው ነገር የሚያስፈራ ነው። በራቸው ዘግተው ግን ይጠብቁ ነበር። ካስፈለገ የእግዚአብሔር መንግሥት የገባው ሰው እየጠበቀ ይሞታል። ካስፈለገ እየጠበቀ ይሞታል። ከእርሱ የሚበልጥ ነገር ምንም እየጠበቁ እያለ ግን መጽሐፍ ቅዱስ እንደሚነግረን ወደ ዋናው ሀሳብ እየተንደረደርኩ እንዲሄድ ማለት ነው። እየጠበቁ እያለ በሐዋርያት ሥራ ምዕራፍ 2 ላይ እንደምንመለከተው መንፈስ ቅዱስ ወረደባቸው መጽሐፍ ቅዱስ ይነግረናል። ወገኖቼ ይህ መንፈስ ቅዱስ በወረደ ጊዜ 10 ቀን ሙሉ ነው እየጸለዩ የነበረው። በየቀኑ ሲጸልዩ መኖራቸው አይታወቅም ነበረ። ድምፃቸው አይሰማም ነበረ። አድራሻቸው አይታወቅም ነበረ። ሰዎች የት እንዳሉ እንኳን አያውቁም ነበረ። መንፈስ ቅዱስ በእነርሱ ላይ ሲመጣ ጸሎታቸው ተቀየረ፣ አምልኳቸው ተቀየረ፣ ንግግራቸው ተቀየረ፣ አካሄዳቸው ተቀየረ። ከዚህ የተነሳ በዙሪያቸው ያሉ ሰዎች መነጋገር ጀመሩ። የሰዎች ሁሉ ኃይል ማረፊያ ሁሉ መቼ? መንፈስ ቅዱስ በወረደ ጊዜ። ወገኖቼ እነዚህ ሰዎች ራሳቸውን አልገለጡም፣ ራሳቸውን አላሳዩም፣ ስለ ራሳቸው አልተናገሩም። መንፈስ ቅዱስ ሲወርድ ግን ራሱ እግዚአብሔር መንፈስ ቅዱስ ገለጣቸው። በጌታ በኢየሱስም የእግዚአብሔር መንፈስ ያንተን ነገር ይግለጥ። የእግዚአብሔር መንፈስ ያንቺን ነገር ይግለጥ። ወንድሜ አትግለጥ ራስህ፣ እህቴ አትግለጥ ራስሽን። እግዚአብሔር መንፈስ ይግለጥ። ሃሌሉያ። ገለጣቸው። 10 ቀን ሙሉ እኮ ቆይተዋል። 9 ቀን አልታዩም፣ 9 ቀን አልታወቁም። የለም ተደብቀው በረዘግተው ነው ያሉት። ግን ነገር የሚቀይር፣ ጸሎት የሚቀይር፣ አምልኮ የሚቀይር፣ ግንኙነት የሚቀይር፣ ንግግር የሚቀይር፣ አካሄድ የሚቀይር፣ ውሎ የሚቀይር መንፈስ መጣ። ይሄ መንፈስ በኢየሱስም ያገኘን። በጌታ በኢየሱስም ይሄ መንፈስ ይምጣብን። በጌታ በኢየሱስም ያገኘን። ጸሎት ደክሞናል፣ አምልኮ ደክሞናል፣ እብረት ደክሞናል፣ አገልግሎት ደክሞናል፣ ግንኙነት ደክሞናል። ነገር የሚቀይር የእግዚአብሔር መንፈስ ይምጣ። በጌታ በኢየሱስም ይምጣ። አናስመስል። ደክሞናል። አምልኮ በትግል ነው የምንገባው። እብረት የምናደርገው በትግል ነው። የምንጸልየው በትግል ነው። እንዴት አገልጋይ ሆኜ ሳልጸልይ እመጣለሁ ብለን ነው የምንጸልየው። ዛሬ ግን ነገር የሚቀይር የእግዚአብሔር መንፈስ ይምጣ። ዌፋሳቲ ካሩሻ ባባዲያናማስ ሌቫራ ባባያና ባሳካ ቦራባያ
ይገርማል። ይሄ መንፈስ ሲመጣ ይሄ ክብር ሲያገኛቸው እግዚአብሔር የተናገራቸው ሲፈጸም እግዚአብሔር መንፈስ ቅዱስ በእነርሱ ላይ መጥቶ እግዚአብሔር መንፈስ ቅዱስ ሲገልጣቸው ከሚቀበላቸው ሕዝብ መካከል ከሚኖሩበት ማህበረሰብ መካከል ደግሞ ሌሎች ተገለጡ። አንድ ነገር ልንገራችሁ፣ እግዚአብሔር በሕይወታችሁ መስራት ማድረግ ሲጀምር፣ እግዚአብሔር በሕይወታችሁ ክብር መግለጥ ሲጀምር ሶስት አይነት ሰዎች ይገለጣል። ሶስት አይነት ሰዎች ትይፕላላችሁ። የመጀመሪያው ትክክለኛውን ምላሽ የሚሰጡ ተገረሙ፣ ተደነቁ፣ እግዚአብሔርን አከበሩ፣ ፈሩ ይለናል። በመጀመሪያ ደረጃ የሆናችሁ ትክክለኛ ምላሽ የሚሰጡ የሚገረሙ፣ የሚደነቁ ሰዎች ይወጣሉ፣ ይነሳሉ፣ ይገለጣሉ። ግን በዚህ ተጽናተን ሳንጨርስ ደግሞ የሚያፌዙ ደግሞ ይገለጣል። አረባግተዋቸው አናቃቸውም እንዴ? ይህ አንፈላይ ጉሽት ተጠተው ነው የሚሉ ደግሞ ተገለጡ። ወገኖቼ እግዚአብሔር በቤታችሁ፣ እግዚአብሔር በሕይወታችሁ፣ እግዚአብሔር በዘመናችሁ ሲሰራ ሁሉም ሰው አይቀጥም፣ አይቀበልም። ሁሉም ሰው ሳይመጣልን እግዚአብሔር ይስራ በሕይወት የሚል ሰው ካለ እንዲህ አይነትም ሰው በሕይወታችንና በአገልግሎታችን ላይ ይገለጥ። የሚያፌዙ ከዘመኑ ጋር የሚያገናኙ አንድ ቦታ ስ የሚሉ ጋር አማኞች መጣችሁ ይሉታል። የሆነ የመንግስት ቢሮ ስብሰባ አዎ መጣ። ሃሌሉያ። የሚያፌዙ ይገለጣሉ። ሶስተኛ ደግሞ የሚቃወሙ ይገለጣሉ። በዚህ ስም ሁለተኛ የሚሉ የእንጀራ ገበናቸው የሚበጠስ ክብር ሲመጣ አንዳንድ ወንበሮች ይገለበጣሉ። ክብር ለኢየሱስ ይሁን። አንዳንድ ነገሮች መቀየር ይጀምራሉ። የሰው ሞት አቅጣጫው ይቀየራል። ከዚህ የተነሳ የገቢ ምንጫቸው፣ የተቀባይነት ምንጫቸው እየተዘጋ እየጠበበ የመጣ ጻፎችና ፈሪሳውያን ደግሞ ሁለተኛ ማለት ጀምሩ። ነገሩ ግን ከሰማይ ስለነበረ፣ ነገሩ ግን ከመንፈስ ቅዱስ ስለነበረ የሚያስፈራራው፣ የሚያሞግሰው፣ የሚያፌዘው ሳያቆማቸው የተቀበሉትን ተልእኮ ተቀብለው መሄድ ጀመሩ። በጌታ ኢየሱስ ስም በመቀጠል እየሆነልን እግዚአብሔር በመቀጠል ሕይወት ይባርክሽ። እግዚአብሔር በመቀጠል ሕይወት ይባርክ። እግዚአብሔር በመቀጠል ሕይወት ቤተ ክርስቲያንን ይባርካል። ያንዳንዱ ሰልፍ፣ ያንዳንዱ ውጊያ፣ ያንዳንዱ ተግዳሮት የእግዚአብሔር በረከቱ ለቤት የሚመጣበት ነው። ያንተ ነገር የሚለቀቅበት ነው። በጌታ ኢየሱስ አንዳንድ ጎልያዶቻችን ንገራችሁ፣ አንዳንድ ጎልያዶቻችን እግዚአብሔር በሕይወታችን ላይ ያለው አጀንዳ የሚገልጡ ናቸው። የእግዚአብሔር አጀንዳ የሚገለጥባቸው ናቸው። ስለዚህ ጎልያድን እግዚአብሔር አያሳጣም። ያለማ በግ እየጠበቀ ተቀብቶ በግ እየጠበቀ ተቀብቶ ጎልያድ እንዲህ ግዙፍ እኮ እሱ የገዘፈው ትንሹን ዳዊት ከፍ ለማድረግ። አሜን። ክብር ለኢየሱስ ይሁን። ወደ መልእክቴ ሄድ። ብዙ መንፈስ በወረደ ጊዜ፣ ኃይል በተቀበሉ ጊዜ በትክክል ተልኳቸውን መፈጸም ጀመሩ። ወንጌል መናገር ጀመሩ። ወንጌል በድፍረትና በኃይል መስበክ ጀመሩ። ወገኖቼ በአንዲት ገረድ ፊት የፈራ ጴጥሮስ ጀምሮ ጉዳይ አሳስቦት ወደ አሳ ማጥመድ ሊሄድ የነበረ ጴጥሮስ መንፈስ በወረደ ጊዜ ነገሩን ሳያስብ፣ ትዳሩን ሳያስብ፣ ነገሩን ሳያስብ ስለ እግዚአብሔር መንግሥት መናገር ጀመረ። ስለ ጌታ ኢየሱስ ክርስቶስ መስበክ ጀመረ። በዚህ ጊዜ ልባቸው እየተመለሰ በጊዜው እግዚአብሔር የጠራቸው ሰዎች ምን እናደርግ ማለት ጀመሩ። የመልእክቴ ርዕስ ይሄ ነው። ወደ መታወቂያችን እንመለስ። እስኪ ጉባኤው አሜን ይበል። ወይም ደግሞ በብሉይ ኪዳን እንደዚህ ይላል። ሰበቡ ኤርምያስ ምዕራፍ 5 ቁጥር 1 ላይ ዘመናችንን እንደ ቀደመው አዲስ። ወገኖቼ ዛሬ ያለችው ቤተ ክርስቲያን
ዛሬ ከሰማይ የወረደች አሁን በእኛና ከእኛ በፊት በነበሩ ሰዎች የተጀመረች ቤተ ክርስቲያን አይደለችም። ቤተ ክርስቲያን ቀድሞ አላት። በሐዋርያቱ የወንጌል ስብከት በመንፈስ ቅዱስ መውረድ የተጀመረችው ቤተ ክርስቲያን መገለጫዎች ነበሯት፣ መታወቂያዎች ነበሯት። በትጋቷ የምትታወቅ ነገር ነበራት ቤተ ክርስቲያን። ነቢዩ ኤርምያስ እንደተናገረው ዘመናችን እንደቀድሞ አስብ እንዳለው ቤተ ክርስቲያን ሁል ጊዜ ቆም እያለች ወደኋላ በመመልከት የቀደመው ቤተ ክርስቲያን ልጅ ስለሆነች፣ ከዛ የወጣች ስለሆነች፣ ከዛ የተቀበለች ስለሆነች፣ ከዛ የተከተለች ስለሆነች ሁል ጊዜ አገልግሎቷን ስታስብ፣ አምልኮዋን ስታስብ፣ እንቅስቃሴዋን ስታስብ እያየች ቼክ ማድረግ አለባት። ቼክ መደረግ አለበት ወገኖች። የቀደመችው ቤተ ክርስቲያን የምትተጋበት ጉዳይ ነበራት፣ የምትታወቅበት ጉዳይ ነበራት፣ መገለጫ ነበራት የቀደመችው ቤተ ክርስቲያን ወገኖች። ዛሬ ያለችው እቺ የቀደመችው ቤተ ክርስቲያን መገለጫዋ ነበር። እሱም ቶሎ አንስቼ እኛን እናያለን ማለት ነው። ቶሎ ብዬ ነው ማነሳው፣ በአጭር ጊዜ ውስጥ ለመጨረስ ሞክራለሁ። የቀደመችው ቤተ ክርስቲያን ወይም ደግሞ እናት ብያታለሁ። እናት ቤተ ክርስቲያን ቀደማት ቅንጭላት ናችሁ መዘርዘር ከቻላችሁ ዘርዝሩ። እኔ ግን እናት ብያታለሁ። የምትታወቅበት ትጋት ነበራት። ከምትታወቅበት ትጋቷ መካከል አንዱ መጽሐፉ ላይ እንዳነበብኩት ቅድም በሐዋርያት ትምህርት ትተጋ፣ በቃሉ ትምህርት የምትተጋ ነበረች። የቀደመችው ቤተ ክርስቲያን ታዲያ ያውስ ስራዋ ቤተ ክርስቲያን ገጽታ ለማውራት አጠቃላይ ስለ ቤተ ክርስቲያን ከማውራት ይልቅ ስለ ራሳችን ብንናገር የበለጠ ይገባል። ምክንያቱም የቤተ ክርስቲያን ጥቅል ገጽታ የእያንዳንዳችን እንቅስቃሴ እርምጃ ውሳኔና ምርጫ ውጤት ስለሆነች የቀደመችው ቤተ ክርስቲያን አንዱ መታወቂያ በቃሉ ትምህርት ሐዋርያቱ በማስተማር የተጋሉ ቅዱሳኑ በመማር የተጋሉ ወገኖቼ። የቀደመችው ቤተ ክርስቲያን ለማስተማርም ለመማርም ጊዜ ነበራት። ትቀመጥ ነበር፣ ዋጋ ትከፍል ነበር። ለቃሉ ትምህርት ጊዜ ነበራት። ዛሬስ ቤታችን እንዴት? የእግዚአብሔር ቃል የምንሰማው መቼ መጽሐፍ ቅዱስ የተባረከ ነው ብሎ የሚናገርለት ሰው የእግዚአብሔር ቃል የሚሰማ የሚያነብ የሚያደርግ ነው። የሚሰማ ብቻ የሚያነብ የሚላል። ቤታችን ውስጥ የእግዚአብሔር ቃል በቀን ስንቴ ወይም ደግሞ በሳምንቱ ስንቴ ወይም ደግሞ በወር ስንቴ ይነበባል? ሩጫችን፣ ትጋታችን፣ ዋጋ መክፈላችን ለምን ይሆን? ዛሬ ልባርካችሁ ጊዜን በመቆጠብ በጌታ በኢየሱስ በቃሉ ትጋት እግዚአብሔር ይባርካል። ቤተ ክርስቲያኖች በዚህ ትጋት ይባርካል። ታድሶ የሚያስፈልገው ለውጥ የሚያስፈልገው ታድሶ ስናስብ ልናነጣጥር የሚገባል የመጀመሪያው ነገር የቃሉ ትምህርት ላይ ነው። ጸበል ፈለቀ በሆነበት በዚህ ዘመን ጸበል ፈለቀ። የምንማረው የምናየው የምንሰማው የምንፈትሽበት የቃል ሕይወት ለቃል የተሰጠ ሕይወት የእግዚአብሔር ቃል ትምህርት በሕይወታችን ውስጥ በቤታችን ውስጥ በልጆቻችን መካከል አለ ወይ? ወገኖቼ ልጆቻችንን የአካዳሚ ትምህርት ለማስገባት ዋጋ ከፍለን ትምህርት ቤት እንደምንልካቸው የእግዚአብሔር ቃል እንዲማሩ ዋጋ እንከፍላለን። ቁጭ እንላለን ወይ? ትምህርት ቸርች ቤተ ክርስቲያን ባዘጋጀችው እድል ውስጥ እንጠቀማለን ወይ? ለልጆቻችን የእግዚአብሔር ቃል ትምህርት ጊዜ አለን ወይ?
የቀደመችው ቤተክርስቲያን በሐዋርያት ትምህርት ተተጋነች። ለውጣችንም ፈውሳችንም ያለው በቃል ውስጥ ነው። ከእግዚአብሔር ቃል ውጭ የሆነ ፈውስ የለም፣ ለውጥ። ይህንን በድፍረት እናገራለሁ። ስለዚህ ቅዱሳን ለእግዚአብሔር ቃል ትምህርት፣ ለሐዋርያት ትምህርት በጌታ በኢየሱስ ስም መትጋት ይሆንልን። የቀደመችው ቤተክርስቲያን የመጀመሪያ መደረጃዋ ይሄ ነው። በሐዋርያት ትምህርት ትተጋነች። አንዱ ሴት ያስፈልገው ቀስታችንን ስንወድን ስለ ለውጥ ስናስብ መለወጥ አለበት ስንል የመጀመሪያ መለወጥ ያለበትና መታደስ ያለበት የእግዚአብሔር ቃል ትምህርት ጉዳይ ነው። እንደምታውቁት በሁሉ ኢትዮጵያ ውስጥ ማለት በሚቻል ደረጃ በሁሉ ወንጌላውያን አማኞች የእግዚአብሔር ቃል የሚሰበከው መጨረሻ ጸሎት ባዶ አዳራሽ ውስጥ ባዶ የእግዚአብሔር ቃል ገፍተን የእግዚአብሔር ቃል ንቀን የእግዚአብሔር ቃል ትተን በቃሉ ሳንማር የሚታደስም የሚለወጥም ነገር የለንም። ዛሬ ልሞግታችሁ እፈልጋለሁ። ዛሬ ራሴን መሞገት እፈልጋለሁ። በጌታ በኢየሱስ ስም እንደገና የእግዚአብሔር ቃል ይነሳ። አሜን። ይነሳ። ነገሮቻችን የሚጠየቁ መጠየቅ ያለበት በቃሉ፣ ነገር ተፈተሸ መፈተሽ ያለበት በቃሉ። የቃሉ የምታተኩሩበት ነገር ላይ ብቻ ስለማተኩር ዝርዝር መናገር የለብኝም። ሁለተኛ የምትታወቅበት ነገር ህብረት በማድረግ ትተጋ ነበረ። ህብረት በማድረግ መገለጫዋ ህብረት ማድረግ ህብረት ማድረግ ነው። መገለጫዋ መታወቂያዋ ህብረት ማድረግ ነው። ዛሬስ ቤተክርስቲያን እውነተኛ ትክክለኛ የሆነ ህብረት እናደርጋለን። ህብረት አለ። መጽሐፍ ቅዱስ እንደሚናገር የተጠራ ነው ራሱ ለህብረት የተጠራ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ ሲናገር ህብረት ለማድረግ ተጠርታ። አንደኛ ዮሐንስ ምዕራፍ 1 እስከ 3 ባለው ላይ ደግሞ መጽሐፍ ቅዱስ እንደሚናገር ይህንን ወንጌል የሰበክንላችሁ ይላችሁ። ይህንን የህይወት ወንጌል የሰበክንላችሁ ከአብ ጋር ከልጁ ከኢየሱስ ክርስቶስ ጋር ከእኛም ጋር ህብረት እንዲኖራችሁ መጽሐፍ ቅዱስ ይናገራል። ህብረት የምናደርገው ወገኖቼ የተጠራ ነው ለህብረት ስለሆነ ነው። ለህብረት ስለሆነ የቀደመችው ቤተክርስቲያን ህብረት ታደርግ ነው። ህብረት መታወቂያዋ፣ ህብረት መገለጫዋ፣ ህብረት መታየዋ ስትፈለግ የምትገኘው ህብረት በማድረግ ነበረ። መለያየት፣ ትክክለኝነት የቤተ ክርስቲያን መልክ የቤተ ክርስቲያን መገለጫ አይደለም። መጽሐፍ ቅዱስ በራእይ መጽሐፍ ምዕራፍ 5 ላይ እንደሚናገር እንደዚህ ብሎ ይናገራል። አነበዋለሁ። በደም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት ተደርጋችኋል። ወገኖቻችን ነገራችሁ በዚህ ያለ በመስቀል ላይ በፈሰሰ ደም አማካኝነት የእግዚአብሔር መንግሥትና ካህን የተደረገ ሰው ብቻ ነው። ሌላ መንግሥት ተደርጋችኋል። ተደርገ እንጂ ሌላ መታወቂያ የላትም ቤተክርስቲያን። ሌላ መንግስት፣ ሌላ መጽሐፍ ቅዱስ የቀደመችው ቤተክርስቲያን ህብረት በማድረግ ትተጋ ነበር። ወገኖች ከህብረት የሚያስቀራችሁ፣ ከህብረት የሚያጎድላችሁ፣ ከህብረት የሚያወጣችሁ የትኛው ነገር ቢኖር ዛሬ በድፍረት እናገራለሁ ከእግዚአብሔር አይደለም። የቀደመችው ቤተክርስቲያን ህብረት ታደርግ ነበር። ስለዚህ ነይ ዛሬ ከግለኝነት ወጥተሽ ወደ ህብረት ና ወንድሜ፣ ከግለኝነት ወጥተህ ወደ ህብረት
የምናደርገው በደሙ ስለዳነ በጌታ ኢየሱስ ክርስቶስ ደም የእግዚአብሔር መንግሥትና ካህን ስለተደረጉ እንጂ አገልጋዮቹ ስለሚመቹ አይደለም። አንመችም። እኛም ሰው ነው። እኛ የተለየ አፈር ነው የተሰራ ነው። ከተለየ አፈር አይደለም። እብረት ለማድረግ ምክንያት የሚሆነን የእብረት መሪው አይደለም። እብረት የምናደርገው በጌታ በኢየሱስ ክርስቶስ ደም መንግሥት፣ የእግዚአብሔር መንግሥት ኃይል ስለተደረገ ዛሬ በጌታ በኢየሱስ ክርስቶስ ወደዚህ እብረት እግዚአብሔር ይመልሰን። ብዙ ነገር አይመችም፣ ይመችም። ስለዚህ መታደስ አለበት ካለን ታድሶ ያስፈልጋል ካለን ታድሶ የምንጠብቅ ከሆነ ታድሶ የምንፈልግ ከሆነ የምንጸልየው የምንጮው ታድሶ ከሆነ ሌላው መታደስና መለወጥ ያለበት ነገራችን እብረት የማድረግ ነገራችን ነው። ለእብረት ያለን አመለካከት ነው። የእግዚአብሔር ቃል ስለሚያዘን ነው እብረት የምናደርግ። አንዳንድ እብረቶች እብረት አይደሉም፣ ቡድነኝነት እንጂ እብረት አይደሉም። አንዳንድ እብረቶች እንደ እግዚአብሔር ቃል የሆነ እብረት ማድረግ እንድንችል እግዚአብሔር ይርዳል። እየመረጥን እብረት ማድረግ አንችልም። ዛሬ ኮስተር ጠንከር እንበልባችሁ። የዘመድ ስብከት ይባላል። አንዳንድ መድኃኒቶች ጠንከር የሚሉ መድኃኒቶች አሉ። የዘመድ አይዟችሁ፣ የቤተኛ ክብር ለኢየሱስ። አንዳንድ እየመረጥን እብረት ማድረግ አንችልም። እሱ እብረት አይደለም ወገኖች፣ እብረት አይደለም። በፊት ሳለን በምን ሳለን እብረት እንድናደርግ ተጠርተን በጌታ በኢየሱስ ክርስቶስ ስም እንደ እግዚአብሔር ቃል እብረት ማድረግ ለሁላችን ይሆንልን። ጉባኤ ሁሉ እጁን ያንሳ የተስማማ ይሄ መልእክት እኔንም ይመለከታል የሚል ዛሬ እጸልያለሁ። በዚህ የቃል መንፈስና ሕይወት እጸልያለሁ። በጌታ በኢየሱስ ክርስቶስ ስም እብረት የማድረግ አቅም ይሰበር። ይሄ መንፈስ እንዲመጣ እጸልያለሁ። ከተለያዩ ያልተገቡ እብረቶች እያወጣ ወደ እብረት የሚያስገባ የመንፈሱ ጉልበት ይለፍ። አሜን። እብረት በማድረግ ተዘጋጅ። እብረት በማድረግ ለምን እብረት እናደርጋለን? የተጠራነው በእብረት ስለሆነ፣ ማደግ ያለው በእብረት ውስጥ ስለሆነ ሙሉ ሰው የለም። ሙሉ ሰው ወንዶች አድጎ የጨረሰ የለም። አድጎ የጨረሰ ካለ ዛሬ ይሄዳል። ያልሄድነው አድገን ስላልጨረሰ፣ ያለነው አድገን ስላልጨረሰ ፍጹማን በሕያዋን ጉባኤ መካከል መገኘት አይጠበቅባቸው። አለዚያ የእኛ ሕይወት ራሱ ይኮንነውና ወደኛ ይኮን። ስለዚህ ወገኖች ማደግ ያለው ሙሉነት ያለው መለወጥ ያለው ፈውስ ያለው መደጋገፍ ያለው በእምነት ውስጥ ነው። በእምነት ውስጥ ያላደግነው ትክክለኛ እብረት ስለማናደርግ ሌላው ቃሉ ስለሚያዘን ነው። ሶስተኛ የምትሰጋበትና የምትታወቅበት መገለጫዋ የቀደመችው ቤተ ክርስቲያን እንጀራውን አብሮ በመቁረስ ትተጋለች። እንጀራውን አብሮ በመቁረስ ትተጋለች። በእርግጥ ክፍሉ የሚናገረው ስለ ጌታ ናት፣ ስለ ቅዱስ ቁርባን ቢሆንም የቀደመችው ቤተ ክርስቲያን ኢየሩሳሌም ያለችው ቤተ ክርስቲያን የተለያዩ ሌሎች አማኞች ከሩቅ ስለነበረ የሚመጡት ፕሮግራም ካደረጉ በኋላ ጸሎት ያደረጉበት ቤት ውስጥ ቃሉን የሰሙበትና የተማሩበት ቤት ውስጥ እንጀራ ደግሞ ነበረ። እሱን ከበሉ በኋላ ደግሞ የጌታ ወገኖች እንደኛ በሶስት ወር አንድ ያልነበረ የጌታ የሚወስዱት በተሰበሰቡ ቁጥር በየሳምንቱ የጌታ ይወስዱ። ከዚህ የተነሳ የጌታ ሞትና ትንሣኤ አሁን እንደተከሰተ በእነሱ ሕይወትና ቤት ውስጥ ትኩስ ነው። የዛሬ 2000 ዓመት ብለው አይቆጥሩም። ትኩስ ነበር። ለምን ሲባል በየሳምንቱ
በየሳምንቱ ሞቱ ይታሰባል። በየሳምንቱ ትንሣኤ ይታሰባል። ዛሬ በጌታ በኢየሱስ ስም ነገራችን የተለወጠ ይሁን። እኛ ሞትና ትንሣኤው ትዝ የሚለን የፋሲካ ቀን እኛ ሞትና ትንሣኤውን የምናስበው በሶስት ወር በምንወስደው ጌታ እሱንም ግማሽ ሰው ከወሰደ ወገኖች የቀደመችው ቤተክርስቲያን በዚህ ትተጋ ነበረ ይላል መጽሐፍ ቅዱስ። ሌላው መታገዝ ያለበት ነገራችን ቀስት ካመጣበት ነው ያገኘነው ሳይሆን ካነጣጠርን ማነጣጠር ያለብን እንጀራ አብረን በመቁረሳችን ጉዳይ ላይ ነው። የታድሶና የለውጥ ቀስቱ መነጣጠር ያለበት የተገኘው ላይ አይደለም። የተገኘው ዛፍ ደግሞ አይደለም። ወዳገኘው ሁሉ ይሰድና የተሰጣበት ቦታ ላይ ያከባ እኛ በተወረወረበት ቦታ ሁሉ የምንገኝ ሳይሆን አስበን አቅደን አልመን በአጀንዳ የሚመለከተኝ ከሆነ ብቻ የምገኝ ሰው ወደ የገባ ስልኬ ውስጥ የገባ ሁሉ አይከፈትም። በእርግጥ እኔ ጋር የለም ብዙ ጊዜ ለምን እንደሆነ ማለት ነው። ሞልቶ ሊሆን ይችላል ነገር ስልክ እንጀራውን አብሮስ ችግረኞችን ከማሰብ ጋር አያይዙት። አንዳንድ ቀን ችግረኞች ትዝ ይበሉ በመካከላችን ያሉ አንተዋወቅ። ስለዚህ በመካከላችን ያሉ ችግረኞች እናስባቸው። የማናስባቸው ማሰብ ስለማንችል ሳይሆን እብረት ስለማናደርግ ስለማናቃቸው ቤተ ክርስቲያን በአንድ አጋጣሚ ለባህለት አይደል ቅርጫ በመካከላችን ላሉ ወገኖቻችን ችግረኞች ብለን ስንጀምር በቁጥር ጥቂት አናቀማ በሚቀጥለው ከፍ ሲል ለካ ማወቅን ስንበላ ብዙ ሰው አለ ልናስበው የሚገባ ልንጎበኘው የሚገባ ዛሬ አስኪ ከኔ እኔ ቤት ምሳ ልንለው የሚገባ ብዙ ሰው አለ። የቀደመችው ቤተክርስቲያን እንጀራ በመቁረስ ትተጋ ነበር። የቀደመችው ቤተክርስቲያን ሌላ መገለጫዋ በጸሎት ትተጋ ነበር። በጸሎት ሌላኛው መታወቂያዋ የቀደመችው ቤተክርስቲያን ጸሎት ነው። የሐዋርያት መጽሐፍ ዋና ትምህርቶች ከሆኑት መካከል አንዱ ጸሎት። በሐዋርያት ሕይወት ውስጥ በቀደመችው ቤተክርስቲያን ውስጥ ሳይጸለይ የተደረገ አንድም ነገር የለም። በጸሎት ይጠብቁ ነበር። እንደቃሉ ደግሞ የጎደለው ያሟሉ ሲያስቡ በይሁዳ አማካኝነት ይጸልዩ ነበር። ደግሞ በተቃወሟቸው ጊዜ ይመጡና ይጸልዩ ነበር። አገልጋይ መልአክ ሲያስቡ ይመጡና ጾም ጸሎት ይዘው ይጸልዩ ነበር። ይሄኛው በተለምዶ 1954 ትርጉም የምንለው መጽሐፍ እንደዚህ ነው የሚለው። ይኸውላችሁ በየጸሎቱ ለባል በየጸሎቱ ምን ማለት ነው? አያችሁ፣ ስለ ግል ጸሎታቸው አይደለም የሚያወራው፣ ቤት ስራቸው ጸሎት አይደለም የሚያወራው፣ በጋራ ስለሚደረገው ጸሎት። ስለዚህ በየጸሎቱ ምን ይሉ ነበር? ይተጉ ነበር። ቤተ ክርስቲያን በዚያን ጊዜ ጾም ጸሎት አለ፣ ይጸልያሉ። ሁሉም ይመጡና ይተጋሉ። የፈውስ አለ። ያን የፈውስ የለም። ሁሌ ፈውስ ነበር። አንድ ቀን ብቻ ለፈውስ የተመደበ ቀን አልነበረም። ሁሌ ግን ቤተ ክርስቲያን ለጸሎት ጥሪ ባደረገች ቁጥር ይጸልዩ ነበር። ቀስታችን ማነጣጠር ያለብን በጸሎት ሕይወታችን ላይ ነው። በጋራና በግል የጸሎት ሕይወታችን ሁኔታችን ላይ ውሳኔና ምርጫችን ላይ ነው ማነጣጠር ያለብን። መታደስ ያለበት ከታደሰ ይሄ ሁሉ ሰው ሳይችል ነው
የዓርብ ጾም ጸሎት የሚቀረው ሁሉም ሰው ሰራተኛ ስለሆነ ነው። ሲጸልዩ መንፈስ ቅዱስ ወረደ ይላል። ጸሎት አንድ ነገር ልንገራችሁ፣ አስበን አቅደን የምንከውነው ነው እንጂ ጊዜ ሲተርፍ ሌላ ስራ ስንጨርስ የምንተገብረው የስራ ፈት ተግባር ነው። አዎ ሁሉ ጊዜዎች ይሰሩ ሌላ ስራ ናቸው የምንለው አይደለም ወገኖች። ክፍሉ ደገገ ቤተ ክርስቲያን ተተጋበት የነበረውና መታወቂያዋ ጸሎት ነው ይለናል። ስለ ቤተ ክርስቲያን ሲያወራ ስለ አገልጋዮች እያወራ አይደለም። ስለ ቤተ ክርስቲያን ሲያወራ ስለ ጸሎት ጓድ እያወራ አይደለም። ስለ ቤተ ክርስቲያን ሲያወራ ስለ ወሬዎቿ እያወራ አይደለም። ስለ ቤተ ክርስቲያን ሲያወራ ስለ ሁሉም እያወራ በጸሎት ይተጉ። እዚያ ውስጥ ገበሬ ያለ አዋለ ግን መታወቂያቸው ጸሎት ነው። የታድሶ አባት ተብሎ የሚጠራው ሉተር ለዚህ ብሎ ተናገረ። ቀኑን ሙሉ በጣም ብዙ ስራ ስላለብኝ በቀን 3 ሰዓት እጸልያለሁ። ቀኑን ሙሉ ብዙ ስራ አለ፣ ስለዚህ ቢያንስ 3 ሰዓት እጸልያለሁ። እንዲያ ደግሞ አንዳንዶች የጌታ ጸሎት የሚሏት ለአንዲት ሰዓት በትጋት ተቃታችሁ እንዳለው ጌታ ለአንዲት ሰዓት እንዳለው ብዙ ስራ ካለብን ብዙ መጸለይ ይጠበቅብናል። መጸለይ የስራ ፈት ሳይሆን መንግስትና ካህን የተደረጉ ቅዱሳን መገለጫና ባህሪ ነው። ዛሬ መታደስ ያለበት ነገራችን ቢኖር የግልና የጋራ የጸሎት እስኪ አምልኮ ስንመጣ ጸሎቱ እስኪ ደርሳለሁ ደርሳለሁ የቀደመችው ቤተክርስቲያን መልክ አይደለም ወገኖች። ይሄንን ካልተጠየፈ፣ ይሄንን ካልናቀው፣ ይሄንን ካልተው ነው፣ ይሄንን ካልተቃወም ነው። ከኔ ላይ ካልተቃወምኩት ታድሶ ቤት ይመጣል። ዛሬ በዚህ የምትተጋ ቤተክርስቲያን የታደሰች ቤተክርስቲያን መገለጫዎቿ ወይም ደግሞ ይሄ እነዚህ ነገሮች የምትተጋ ቤተክርስቲያን በእርሷ የሚገለጠው ነገር ቶሎ ነገራቸውና ልጨርስ። የመጀመሪያው በእርሷ የሚገለጠው ነገር ቤተ ክርስቲያን ትፈራለች። ይፈሩ ነበር። ሊተባበሯቸው እንኳ አይወዱም ነበር። ለምን ትፈራለች? ታስፈራለች። ብዙ ሆነ ለምን ሞገሳ ያማሩ ሕንፃዎች ውስጥ እየተቀመጠ ለምን አልተመቸም? የቀደመችው ቤተክርስቲያን ትፈራ ነበር። ለምን? ትክክለኛ ቦታዋ ላይ ስለነበረች። ሁለተኛ ድንቅና ምልክቶች የሚታዩባት ነበረች። ድንቅና ምልክት እንዲሆን በመጸለይ ብቻ ሳይሆን ልባርጎ መጸለይ ነበር ማለት ነው። በመጸለይ ብቻ ሳይሆን ወደ ትክክለኛ ቦታ በመምጣት የሚሆንና የሚከሰት ነገር ነው እንጂ ስለ ጸለይን ብቻ የሚሆን ነገር አይደለም። ቤተክርስቲያን ወደ ትክክለኛው ቦታዋ ወደ ትክክለኛ ድንኳ ስትመጣ ድንቅና ታምራት እንዲሁ ይሆናል። እግዚአብሔር በኢየሱስ ቤተክርስቲያንን ያድስ። እግዚአብሔር በዚህ መንፈስ፣ በዚህ ክብር፣ በዚህ ኃይል በጌታ በኢየሱስ መንቀሳቀስ ይጀምር። አሜን። በመካከላቸው እውነተኛ የሆነ መረዳዳት፣ መተሳሰብና መደጋገፍ ነበር። እውነተኛ ምን ማለት ነው? ፍቅር ይገለጥ ይታይ ነበር ማለት ነው። እወዳለሁ፣ እወድሻለሁ ማለት ሳያስፈልግ በተግባር ፍቅር ይገለጥ ነበር። ምስጋና ለእግዚአብሔር ሊበዛ ነበር። ስደት አለ፣ ግን ቤተ ክርስቲያን ውስጥ የምስጋና ድምፅ ይሰማ ነበር። በመጨረሻ የሚድኑትን ዕለት ዕለት በእነርሱ ላይ ምን ይሉ ነበር? ወንጌል ሰብከን አምጥተን በሕይወት የምንገፋቸው ሆነ ኑሯችን የሚገፋ ስራችን የሚገፋ ምንነታችን የሚገፋ ሆነ ምን ትገፋ የሚድኑት ዕለት ዕለት እንዲጨመሩ ወደ ልካችን መምጣት ያለብን። መልእክቴን ሳጠቃልል ዛሬ ረጅም ሳሰባኪ ሆኛል። ይቅር መልእክቴን ሳጠቃልል ብዙ ጊዜ ውጤት ላይ ነው እናደርገው።
ስንሰበሰብ የምንሰበሰበው ተሰብስበን የምንነጋገረው ስለ ውጤት ላይ ስለምናተኩር ደግሞ በስብሰባችን ራሱ ግጭት አይደለም፣ ተቃውሞ አይደለም፣ ፍልሚያ አይደለም። ለምን? ትኩረታችን ውጤት ላይ። ዛሬ እኔ እንደ መልእክተኛ ነገራችሁ ውጤት ላይ ማተኮር ትተን ምርጫችን ላይ እናተኮር። ውጤት ከመረጥነው ምርጫ የተነሳ ወደኛ የሚመጣ ወገኖች፣ የእግዚአብሔር ሞገስ የምንፈልጋቸው የትኛውም ቅድም የዘረዘርኳቸው ነገሮች ወደኛ እንዲመጡ ቤተክርስቲያን በዚህ እንድትባረክ ካስፈለገ ስለሱ ሳይሆን መነጋገር ያለብን ስለ ምርጫችን ነው መነጋገር ያለብን። ስለዚህ ዛሬ ማን ነው ለቃሉ ትምህርት የቃሉን ትምህርት ለመማር የሐዋርያትን ትምህርት ለመማር ምርጫውን የሚያደርግ በቤት ውስጥ የእግዚአብሔር ቃል ምርጫዬ ነው የሚል ሰው የኔ ምርጫ ቃሉ ነው የሚል ሰው ዛሬ እምነት ለማድረግ እውነተኛ እምነት ለማድረግ የሚመርጥ ሰው ማን ነው? ዛሬ እንጀራው በጋራ ለመቁረስ የሚመርጥ ሰው ማን ነው? ዛሬ እንደ ቀደመችው ቤተክርስቲያን በጸሎት ለመትጋት የሚመርጥ ሰው ማን ነው? ይህንን ስንመርጥ የምርጫችን ውጤት ዋጋ ሳንከፍል ይገናኛል። ዋጋ ሳንከፍል ወደ ቤታችን፣ ወደ ሕይወታችን፣ ወደ ትውልዳችን፣ ወደ ዘመናችን ይመጣል። እግዚአብሔር በጌታ በኢየሱስ ክርስቶስ በዚህ ይባርክ። ጸልያለን። ማንም ሳይንቀሳቀስ አዳዲስ ሰዎችን እስክጠራ ጸልያለን።